ደስ አለ እንኳን ደስ አለ የዳህዋ እናትን ፈጣሪ ሰምቷታል ማለት ነው እኔ እኮ ሰማሁ መረጃ ታች ሰፈር ናቲ የዘነቡ ልጅ ታክሲ ገዛው እኮ ላረጋግጥ ነው አንቺ ወንድምና ያውሩ ስራቸው ነው ብዬ ታፍለው ነው ካለጣከበ ኋላ ሌላ መጸደይ ጥቅሶች አሉ አንዱ ሁለት እኔ ጋር ትለጠፈበታል ለፊት ለመሆን አስቤያለሁ እኔ የምልህ ደረቅ አንድ መንጃ ፈቃድ እንዳለኝ ታውቃለህ አረባክ ደረቅ እንዳለኝ አንተ ድብቅ ነህ ማለት ነው እስከዛ ጠብቃ ወጣ እኔ የምልህ ታክሲዋን ባዳ ከሚዛት ለምን ያልነደው ውይ አይሆንም እንዴት እኔ እኮ ብለድ እኮ ነኝ ደም እኮ ነኝ እኔ እኮ ደም ነኝ እኔ እኮ ደም ለምን አይሆንም ይኸውልህ ገቢ እኮ የምሰጥህ ጠዋት ነው ሳልሰራ ምን አገባ ስለሱ አንተ በዚህ ጸባይ ነው መኪና ምናምን ሰጥቼ እየሰራህ የምትበላው እንደሱ አታስብ ኧረ እኔ እንደዚህ በእናትህ እንዴት ነው እንደዚህ እንዴ አይደረግም ይሰጥህ እለወጣለሁ ዛሬማ አልፋታውም ታመልጠኝ ተመስገን ኡሚዬ የኔና ተመስገን እንግዲህ ነገ ምን አሉ ታው እንጂ ልጅ እንደዛ ይባላል አረባክ አንተውን ክፋታውን ከሳችሁ አረባክ የቃልድ ነው ሲቃልድ ነው እሱ ነው ያሰደቡትን ኢሜጅ እኮ ነው ያበላሽው ነገም ልምጣ ከመስጊድ የምጠራቸው እንግዶች አሉ ከነሱ ጋር አብረታ ፈጥራለሁ ነገም ልምጣ እንደውም እንግዳ ነው አይደል ይመጣው ነገ እኔ ልጆት አይደለሁ ከዲጃዬ የኔና እኔ ቀደም ብዬ መጥቼ አላግዞትም ለሾርባ የሚሆነውን እህል አበጥራለሁ አይሻዬም ብቻዋን ሆነች እኮ አይሽ ቆይኒናት ለሳምቡሳም የሚሆነውን ድፍን ምስር እለቅማለሁ ጠጠር ምናምን አይጠፋውም እሱ እንደሆነ ያግዛችሁ አላህ ይባርክ እሺ አሜን አላህ ይስጥልኝ ቴምሯን ረሳዋት ግን እሺ ሰላሙን እሺ እንዴ ሙዬ ሰላም ነው እንዴት ነሽ ሙዬ አለህልኝ እኔ እንኳን በጣም ታዝቢያለሁ ምን ነው ረመዳን ከሪም ሳትል በጣም ይቅርታ ሙዬ እየዞርኩ ያስፈጠርኩ በቃ ቀልቤን አላቅም ሰሞኑን በጣም ይቅርታ እሺ ነገ እንኳን ነው ነገ በጣም ይቅርታ ነገ ተይዣለሁ ሙዬ ነገ ሙዬ ሙት ነገ ተይዣለሁ የጀምስና ታወቃት በበቃ እንዲ ለምና ነው በቃ ነገ ከመስጊድ ይመጡ እንግዶች አሉብኝ እነሱን ታስፈጥርልኛለህ ብላኛለች ነገ ዛኔ ባይሆን ከነገ ወዲያ እናንተ ጋር አፈጥራለሁ ሱሁሬንም እናንተ ጋር ምን ይመስላል ይሻላል እሺ ና ይቻል እናንተን የመስዋዕት ሆናለሁ እያሌር ሁላችሁም ሂዱ ችግር የለውም እያሌር እኔ መስዋዕት ሆናለሁ ለእናንተ ሂዱ ጓደኞቼ አስለቀቀው ግን አሁን አንተ ተይዘሃል ጓደኞቼ እነማን እንደሆኑ ትናገራለህ አሁን እነማን ባጥር እንደዘለሉ ትናገራለህ እነማን ናቸው አልናገርም ጋሼ እኔን እንደፈለክ አድርገኝ እንጂ ጓደኞቼን አሳልፌ አልሰጥም አሳልፍ እውነት አቤል ኤርሚያስ መስፍን አዲሱ ትናንትም የዘለሉ አሉ ጠዋትም የዘለሉ አሉ ገና ከፈል ኤፍ ክላስ ዲ ክላስ 10ኛ ኤ ሁላለ ቤታቸውን ላሳይ ጋሻው በቃ ያሳያሉ ጋሽ ነው ጋማል ጎተሬሩ ጋር ከስመቴ ሲንጀራ ወሰሞሚዬ እንዴት ነሽ ወይ እንዴት ነህ I'm good mom Ashama he is your uncle Agotino yes I'm good that's my uncle yo what's up man how you doing good I'm straight on hey Tinish can't you got team assassala like you yes you look like me yes ajere wal fakatu nunjera ajere akara amari faranda ando koy amma versisna pankana mahal hojjeta mannachi gafaddo me mahal hojjeta what do you work you know me I got my own Airbnb and all that stuff you know ajera you know just doing a little bit of you know here and there you know I got a whole lot of things working on the side you know One more buy you know just I make music you know I'm a rapper music as nan tabata jechajira music tabata akasi music anyara me music as ko me kan biye sani mu na ba jiduga please show me oh you want me to drop it show me music na jeri me music a kesan let's go I got you stuck off the realness
We be the infamous, you heard of us. Official quiz, rich murderers. The more comes equipped for warfare. Beware of my crime family who got enough shots to shave for all those. Who wanna profile and pro? Knock you in your face, knock you in your face. Remember we do it. Fuck up back, yeah. Fuck up. ጤና ይስጥልኝ ዶክተር። ጤና ይስጥልኝ። ከትናንት ጀምሮ ቂጤን እያሳከከኝ ነው። ምን ላድርገው? ከኪያ እሺ። ሄሎ ዶክተር፣ ከወለድኩ 2 ሳምንት ሆኖኛልና አሁን ሴክስ ማድረግ እችላለሁ? አሁን ስራ ላይ ነኝ፣ በኋላ ደውይ። ሄሎ ዶክተር። አቤት። የተበላሸ ምግብ በልቼ ነው መሰለኝ ከትናንት ጀምሮ እያስቀመጠኝ ነው። ምን ላድርግ? እኔ እንጃ። ዳይፐር። ሄሎ ዶክተር፣ ምግብ እየበላ ልጄ አይኑን በሹካ ወጋው እና አሁን ምን እናድርግ? በማንኪያ ብለዋ። ሄሎ ዶክተር፣ ከፍቅረኛ ጋር እየተጨቃጨቅን በንዴት መርዝ ጠጥቶ አረፋ እየደፈቀ ነው። ምን ልስጠው? ሰላሙ ፋርማሲ አለ? ሄሎ ዶክተር፣ ፍቅረኛ መጠጥ አጠጣ አፍ ይሸታል እያለችኝ ነው። ምን ላድርግ? ፍቅረኛ ቀይር። እሺ ነውጣ እንጂ። ጤና ይስጥልኝ ዶክተር። ጤና ይስጥልኝ። ከፍቅረኛ ጋር ሴክስ ልናደርግ ስንል እንትን ያልቆም እያለኝ ነው። ምን ላድርግ? አጠገብህ መቀስ አለ? አዎ አለ። ቁረጠው። ቆረጥኩት። ከዛስ? ሄሎ ዶክተር ጤና ይስጥልኝ መብራት ኃይል። እሺ ጤና ይስጥልኝ። መብራቱ በወር 5 ቀን ሁሌ ይጠፋል። ምን ሆኖ ነው? ፔሪድ ላይ ሆኖ ነው። ጤና ይስጥልኝ መብራት ኃይል። ጤና ይስጥልኝ። ኧረ እኛ ሰፈር እኮ ባለፈው ሳምንት መብራት የጠፋብን። አዎ እኛም ባለፈው ሳምንት ጉቦ ይበላናል። ሄሎ መብራት ኃይል። አቤት። ሁሌ ቅዳሜና እሑድ ላይ መብራት የምታጠፉት ነገር ምን ይባላል? ዘ ዊኬንድ። ሄሎ መብራት ኃይል። አቤት። ሁሌ መብራቱን እየጠፋችሁ ስራዬን ስለምታቀሉልኝ አመሰግናለሁ። ምንድነው ስራ? ማጅራም መቺ። ሄሎ መብራት ኃይል። አቤት። ፈጣሪያችሁን ትወዱታላችሁ? አዎ። ፈጣሪያችሁን ትፈራላችሁ? አዎ። መብራቱን ልቀቁልን። ምን አገናኘው? ሄሎ መብራት ኃይል። አቤት። መብራቱን ለምን እንዳጠፋችሁት ምክንያቱም ብቻ ንገሩኝ። ምክንያቱም ብቻ። ምክንያቱ ትራንስፎርመሩ ስለተቃጠለብን። ታዲያ መፍትሄው ምንድነው? ይቅርታ፣ ምክንያቱም ብቻ ነው የጠየቀኝ። አንተ ለምንድን ነው ቤት ስራ ያልሰራው? ለምንድን ነው ቤት ስራ ያልሰራው? አይደለም እኮ ሰርቼ ደግሞ ተመለስልኛለህ እንዴ? ስቱፒድ ኖንሴንስ። ሰርቼ ነበር ግን ደብተሬን ረስቼው መጥቼ ነው ማለት ነበር። ይሄን አንተ የተቋጠረልህ ምሳ ረስተሃል እኮ። ታዲያ ለምንድን ነው ቤት ስራ የምትረሳው? አይደለም እኮ ትበልኩ ነውጣ ከረፈፍ ነውጣ። ለምንድን ነው ቤት ስራ ያልሰራው? ይቅርታ ሚስተር፣ ቤት ስራ እንደተሰጠ አውቄ ነበረ፣ ግን ትናንትና የቤተሰብ ጉዳይ አጋጥሞን ለዛ ነው ያልሰራው። ኧረ እባክህ ምኑ ጀዝባ ነው ደግሞ? በእናታችሁ እየቀለድክ ነው ሚስተር። ለምንድን ነው የሚሳደቡት ታዲያ? ኧረ ጉዴ፣ ሰደብከኝ ትላለህ እንዴ? ሲያንስ ነው ባይገርምህ። ማይመለከተኝ ነገር ታወራለህ ታዲያ? አስተማሪ ነው። እኛ ከእሱ ልንማር ነው የመጣ ነው እንጂ ልንሰደብ አይደለም። እናትና አባታችን ለፍተው ጥረው ግረው ከፍለው የሚያስተምሩን ስድብ እንድንማር ሳይሆን ትምህርት እንድንማር ነው። እንኳን እሱ አይደሉም እናትና አባቴ እንኳን ሰድበውኝ አያውቁም። እኔ ዛሬ ከሰደቡን ደግሞ ነገ ደግሞ ይመቱናል። ስለዚህ ቢሮ ሄጄ ለዳይሬክተሩ ሪፖርት አደርጋለሁ። እንዴ ቢሮ መሄድ እኮ አያስፈልግም። በቃ ይቅርታ። ሁላችንም ልንማር ነው የመጣ ነው። እኛ ደግሞ እኮ አውቃለሁ፣ ግን ይቅርታ በቃ ሰደቡኝ። ተሳስቼ እኮ ነው እኔ ጀዝባ ብለው ሰደቡኝ እኮ በቃ ተሳስቼ ነው ይቅርታ አልኩ እኮ በቃ ተሳስቼ ነው ይቅርታ እኮ ሪፖርት አታርግ ይቅርታ አልኩ እኮ እንዴ ተሳስቼ ነው ከቤት እንደው ቁርስ በልቼ ስላልወጣሁ ነው። እባክህ ይቅርታ። እሺ ይቅርታ በቃ ይቅርታ እኮ እሱ ተጸጽተው ይቅርታ ስለጠየቁ እንጂ ሪፖርት አላረገቦትም። ግን ከዛሬ ወዲህ እንዳይለመዱት እንዳይለመዱት። አይለመደኝም። ይቅርታ። እሺ ኤልያስ፣ ሁለተኛ ሚስት ይቅርብ፣ ተው በእናትህ ተው። አገባለሁ። አንተ በሁለተኛ ሚስት ዙሪያ እንዳትከራከረኝ። የጎደለኝ ነኝ ታውቃለህ። አንተ ይኸውልህ፣ ግን አሁን አናስገባም ሰርገኛ፣ ሌላ ታሪክ ገብቷል። እሱም አስቸጋሪ ናቸው እኮ። የመጀመሪያ ሚስቴን አሮጊቷ ሳገባት ራሱ ቀጥቅጠው ሊገሉኝ ነበር ቤተሰቦች። ባለፈው የሙሽራይን ጠፋ እዚሁ ሰፈር አስገባም ሰርገ ወንድም። ኧረ ቆይ ወንድም ነው በለናችሁ ነው ደስ ብሎኛል ስለተመለሰ። እኔ ራሱ እና እዚህ ጸጥ ያለ ቦታ እዚህ የመጣሁት ማለት ነው በነፃነት ምናወራ ፈልጌ ነው። እሺ አይደለ? ስክን ያለ ቦታ እና ከዚህ በኋላ ደግሞ ምንም አይነት መደባበቅ የለም። እሺ
በጭራሽ የልብ ልባችን ከዚህ በኋላ በግልጽ እንደባለፈው እኔ ተጣልተን እንትን ማለት ነው። ካንተ ጋር በተለያየን ጊዜ እሺ ለቦስ ሰጠሁት ምን ካምና ትችው ችግር የለው በቃ እንዴ በቃ በጣም ሲያስጨንቀኝ ሲጨቅጭቀኝ ምን ላድርግ እንዴ ሰጠሁት ማለት ምን ሰጠሽው እንዴ ምን እንዴ ሰጠሽው ነኝ ወይኔ ጉዴ ወይኔ ጉዴ ወይ በቃ ዛሬ ገደለኝ ወይኔ ጉዴ ነይ ምንድነው ንገሪ ሰሚ ክብረ ንጽህና ብድር መሰለሽ ወይ ተሰርቶ ይመለሳል ያንን ክብረ ንጽህና ታራን እኮ ላንተ የገዛውልን የሮሌክስ ሰዓት እኮ ነው የዚህ ሰዓት እኮ ነው ሮሌክስ ስጦታ አይኔ ስጦታ ነው አትይም እንዴ እኔ እኮ ሌላ ነገር መስሎኝ ሌላ ኢንች ነው ይልሽ ማሪ ኢንች የምስጥራት አድርጌሽ ነበር እኮ አይዞሽ ሌላ ጊዜ እንትን እላለሁ። እሺ እታረማለሁ። በቃ በእንደዚህ ጥልቅ ፍቅር ውስጥ እንዲህ አነስ ያሉ ጸቦች ታረጋግል ልገናኝ ነው። ትናንሽ ጸቦች ይፈጠራሉ፣ ሀፕን ያደርጋሉ። በቃ እሺ ይቅርታኝ። Hey, Samri. እንዴት ነህ? ሳምሪ እንዴት ነሽ? አንተን ሰላም አላልኩም። እሺ አንተ አጭበርባሪ አመዳም ታስጠላ። Yo, college. እንደምን አደረክኝ? ራስህ እኮ ነህ። Don't be disrespectful, man. እሺ ዲያስፖራ እንዴት ነህ ታዲያ? Yeah, I'm good. You know, I've been stressed out lately, I've been doing a whole lot of stuff, ስትሬስድ ምናምን ወደ ቢሾፍቱ ሄደህ ታውቃለህ? በጣም ብዙ ኮንሰርቶች አሉ፣ ሪዞርት ምናምን እዛ ለምን አንሄድም? እሷ እኮ ማለት ነው ያው ቤት ውስጥ ስትሆን ጸጉር የላትም። College. ከቤት ስትወጣ ግን ጸጉር አላት። አስማተኛ ነው የምንላት እኮ። አንተ መዳም አንተን ያናገረ ማንም የለም። ውይ ራስሽ ታዲያ ለምን ትፈልጊኛለሽ ታዲያ? አመዳም አስማተኛ። እስቲ ሂድና አመድን እንዷን ታጥበና የታየሽኝ አመዳም ሰው የታየሽኝ አመዳም ሁሌ አመዳም እኮ ነው። College. Hey, stop it, man. ሁሌ አመዳም። እንዴት ሰው ሁሌ አመዳም ይሆናል? እኔ ነኝ አመዳም። እሺ ያሳይሻለሁ። እሺ እንዴት ነው ታዲያ አንቺ ጋር ስራ ምናምን እንዴት ነው? እባክህ ያው ሊሚት ነው እየተማርኩ ያለሁት እና በጣም ስትሬስፉል ነው። በቃ በጣም ስትሬስፉል ነው እና ይገርማል ኤግዛም ነው። ሳምሪ አስማተኛ